ኤአይ እንደ እግዚአብሔር ቃል ልንደግፈው የሚገባ ነገር ነው። እኔ ከእግዚአብሔር ቃል ጠቅሼ ልንረዳው የሚገባውን እንደ እግዚአብሔር ቃል እያደረኩኝ ነው። ወንጌላውያን አማኞችም ደግሞ ይህንን ማድረግ አለባቸው ብሎ ሲናገር ተመልክቻለሁ። እና ይሄን የሚያውቁት ያው ከገላትያ እንደተናገርኩት ማንም ከመካከላችሁ ቢደክም በየዋህት መንፈስ ያቅ ነው። እንዴት ነው ኤአይን ማቅናት የሚቻለው? ለሰው የተጻፈውን እርሶ እኔ ወደዚህ ኤአይ ቢደክም እንዴት አድርጌ ነው ማቃናው ብሎ ድክመቱን ለመሸፈን እንዴት አድርጎ ነው ቃል እየተቀሰ ነው ኤአይን ሊያስተዋውቅ የገባው። ስለዚህ ከማከላችን ጠላት የላከብን ከማከላችን ቤተክርስቲያንን ሊያጠፋ የበግ ለምድ ለብሰው የሚመጡ ማለት ይሄ ሰው ነው። ዝም ብላችሁ ፕሮፌትስ ይሄ ፕሮቴስታንት አይደለም፣ ይሄ ኢቫንጀሊካል አይደለም፣ ይሄ ፔንቴኮስታል አይደለም። ኮምፕሊትሊ ብራንድ ኒው ወርልድ ሪሊጅን። መጪው ዘመን ምን ይመስላል ካልክ መጪው ዘመን እዩ ጩፋን ይመስላል። ይሄ እኮ ያስጠነቆለብናል። ይሄ እኮ የሚያሰኝ ነው። ምናልባትም እኮ ሳይሰሙ መኖር ሳይሻል አይቀርም። ሰምቶ በአዚም ከመጥለቅለቅ ኢየሱስን ከቦታ ጋር፣ ኢየሱስን ከሰው ጋር፣ ኢየሱስን ከቁሳቁስ ጋር ብሬክ የሚያደርገው እውነት ነው። ይሄ ማይክሮቺፕ አሁን ለምሳሌ አእምሮ ውስጥ ይገጠማል የሚለውን ነገር እሱ አክሴፕት ያደርጉታል? ይቀበሉ ይመስሎታል? አክሴፕት አደርጓለሁ። ደግሞ ኢምፕሊመንት እየሆነ ነው ለምትይ ሶሱ የሚቀበሉ ይመስሎታል? ማይክሮቺፑን እኔ ይቀበላለሁ። ከዛ እኔ ምንድነው ችግር ውስጥ ቺፕስ ሲገጠም የተፈጥሮ አስተሳሰብ ይጠፋል። ልክ ኮምፒውተርን በማንቀሳቀሻው በማውዙ ጠቅ እያረክ ኢንፎርሜሽን እንደምታገኘው ፈጠጥ ብሎ ያይሃል። ቶሎ መልስ አይሰጥም። በኢየሱስ ስም ቪዲዮ አያይዛለሁ። አይኑ ፈጥቷል። እግዚአብሔር በፈጠረው ነገር ላይ ነው ኃላፊነቱን የሚወስደው እኮ በሰው ላይ እና ሰው ላይ አሁን ቺፕስ ብገጥሚለት እግዚአብሔር የለም የሚል ነገር ነው የለኝም። ትልቁ መንፈሳዊ ነገር የእግዚአብሔር አብሮነት ነው። እግዚአብሔር አለ ወይ ካል እና የእግዚአብሔር አብሮነት ካለ የቺፕሱ ነገር ለኔ ምንም እንትን አይደለም። እግዚአብሔር መንፈሳዊ አይኖችን ከፍቶ መንፈሳዊውን ዓለም እንድትረዳ ያደርጋል እንጂ ኤአይ የፈጠረው ወይ ደግሞ አርቲፊሻል ኢንተለጀንስ ይሄ አይምሮ ውስጥ የሚቀበረው ማይክሮቺፕ የሚፈጥርልህን አዲስ የሆነ ዕውቀት ተጠቅመ አንተ ከሰውነት ወደ ሮቦትነት ፈቀቅ እንድትል የእግዚአብሔር ፍቃድ አይመስለኝም። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈው እንዲሁ እኛም ዛሬ ደግሞ በምህረቱ ተጠብቀን ለዚህ ቪዲዮ ተገናኝተናል። እንግዲህ አብራችሁኝ ከቆያችሁ እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን እንነጋገራለን። ያስተምሩናል፣ ይጠቅሙናል፣ ደግሞ ልንታዘባቸው ይገባል ብዬ ያልኳቸውን ሐሳቦች እንደ እግዚአብሔር ቃል እንድንፈትሽ ይዤ ወደ እናንተ ብቅ ብያለሁኝ። በጣም ብዙ ሰዎች ሲነጋገሩበት ያልሰማሁት ነገር ግን እጅግ በጣም አሳሳቢ የሆነ ይሄ ኖ ሊባል ይገባዋል ብዬ ያሰብኩትን ቪዲዮ ኢንተርቪው ተመልክቻለሁ። ይህንን ኢንተርቪው ስታደርግ የተመለከትኳት አስቴር በዳኔ ነች። እንግዲህ ሐሳቡ ምን መሰላችሁ? ኤአይን በተመለከተ ነው። ይሄ ሰው በኤአይ ኤክስፐርት እንደሆነ በጣም ብዙ ሰሚቶችን እንዳደረገ በዚህ አቅጣጫ ደግሞ እየሰራ እንዳለ እሱ አይደለም ያሳሰበኝ ሐሳብ። እንግዲህ በኢንተርቪዋ መካከል አንተ ማይክሮቺፕሱ ቢቀበርልህ ደስ ይልሃል ወይ ወይም ደግሞ ትደግፋለህ ወይ የሚል ጥያቄ ስትጠይቀው ሰምቻለሁኝ። አዎ ደግፋለሁ፣ ለኔ እንዲቀበርልኝም እፈልጋለሁ በማለት ተናግሯል። ታዲያ ይሄን ጉዳይ ለምን እንደ እግዚአብሔር ቃል አንፈትሸውም? ለኔ አሳሳቢ ነው ያልኳቸው እሱ ያነሳቸው ብዙ ሐሳቦች አሉ። ለምሳሌ የደከመውን ሰው እንድናቀና መጽሐፍ ቅዱስ ይነግረናል። ስለዚህ እሱ ኤአይ በደከመበት አቅጣጫ መቆም አለብኝ በገላትያ ላይ እንደተጠቀሰው እንደ እግዚአብሔር ቃል ብዬ ነው የተነሳሁት። ስለዚህ ወንጌላውያን አማኞች የግድ ከኤአይ ጋር መስራት አለባቸው፣ ደግሞ ቺፕሱን ማስቀበር ይኖርብናል የሚል ሐሳብ ይዞ ብቅ ብሏል። በጣም ብዙ ከእግዚአብሔር ቃል የሚጋጩ ሐሳቦችን ሲያነሳ ተመልክቻለሁ። እንደውም እህታችን ወንጌላዊት ጸገነት ምን ብለዋለች? እንደነዚህ አይነቶቹ ናቸው ተኩላ የምንላቸው፣ በበጎች መካከል ሾልከው የሚገቡ ተኩላዎች ማለት እነዚህ ናቸው በማለት ጠንከር ያለ ግሳጼ ስትናገር ሰምቻለሁ። እሱ ብቻ አይደለም፣ ማይክሮቺፕስ የተገጠመለትን ሰው የገጠመውን ነገር ጭምር
አጋርታለች እሷ። እሱን ቪዲዮ የምንመለከት ይሆናል። ሌላኛው ደግሞ ያው የነብይ እዩ ጩፋን የመመረቅ ጉዳይ ሁላችሁም የተመለከታችሁት ይመስለኛል። እንግዲህ ፒኤችዲውን ሰርቷል፣ ወደ ዶክተሬቱ እንደሚሄድ ደግሞ ሲናገር ሰምተነዋል። በጣም ብዙ ሰዎች ብዙ ሀሳብ ሰጥተውበታል እና የተነሱትን ብዙ ሀሳቦች ስመለከት ነበር። እኔ ቸኩዬ በዚህ አቅጣጫ ቪዲዮ መስራት አልፈለኩኝም። ምንድነው ሊማር አይችልም ወይ? ተምሮስ ሊመረቅ አይችልም ወይ? የሚሉ ሀሳቦች፣ የተለያዩ ሀሳቦች ሊነሱ ይችላሉ። ግን ትኩረቴን የሳበው አንድ ሰው ያነሳው ሀሳብ ነው እና ይሄኛው ሀሳብ ምንድነው ብለን እንፈትሻለን። ዶክተር ማሙሻ ፈንታም እንግዲህ የተለያዩ ሀሳቦችን ሲያነሱ ሰምተናል። እንደ እግዚአብሔር ቃል የሆኑትን ልንማርባቸው የሚገባ ያንጹናል ብዬ ያሰብኳቸውን ሀሳቦች ለእናንተ አጋራችኋለሁ። ከዚህም አንጻር ደግሞ እንደ እግዚአብሔር ቃል እንነጋገራለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ብዙ ጊዜ ደጋግሜ እንደማነሳው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን እንድታግዙ ቻናሉንም እንድታሳድጉ በጌታ ፍቅር አሳስባችኋለሁ። እናንተ ሰብስክራይብ በማድረጋችሁ እውነቴን ነው የምላችሁ ከእናንተ ላይ የሚቀነስባችሁ ነገር አይኖርም። ቅንነታችሁን ተጠቅማችሁ አንድ በተን መጫን ብቻ ነው ከእናንተ የሚጠበቀው። ስለዚህ 5 ሳንቲም ለማታወጡበት ደግሞ ይህንን ቻናል ሊጠቅም ለሚችል ከኔ አገልግሎት ጋር ልትቆሙ በምትችሉበት አቅጣጫ ሰብስክራይብ በማድረግ አብራችሁኝ እንድትቆሙ ይሄንን አሁኑኑ እንድታረጉ አሳስባችኋለሁ። ሌሎቻችን ደግሞ ላይክ እያደረግን ይሄንን ቪዲዮ እንጀምር። ሼር በማድረግ ደግሞ ለብዙ ሰዎች በማድረስ ይሄ ቪዲዮ ቫይራል እንዲወጣ እንድታግዙኝ በጌታ ፍቅር አሳስባችኋለሁ። እስቲ በዚህ ቪዲዮ መልእክታችንን እንጀምር። ቤቶች ከወጥ መጣው ዝም ብሎ እዚህ መኖር ብቻ ነው። ማን ነው በጠዋቱ የሚቀሰቅስ? መጣው የዘላለም ሕይወት ሳይቀበል ዝም ብሎ መኖር አለ እንዴ? ወጥ አቤት ስራ ስሜ ማን ነው? ዳኒ ይባላል። ዳንኤል የዘላለም የሞት ዕዳ እንዳለብህ አታውቅም? ዝም ብለህ እዚህ ትኖራለህ አይደል? አጣው የዘላለም ሕይወት ሞት ስለሚገባ ዕዳዬን አምጣ። የኃጢአት ዕዳ እኔ እኮ ተከፍሎልኝ ነው የምኖረው። ምን ከፍለሃል? አዎ ተከፍሏል። ተከፍሎልሃል? ማን ነው ከፈለልህ? እባክህ ኢየሱስ ክርስቶስ ነው መስቀል ላይ ከፈለው። ምንድን ነው የምጨቀጨው? ኢየሱስ እሺ፣ ደረሰኙን አምጣ እስቲ። አምጣ ደረሰኝ። ተከፍሎልኝ እኮ ነው። ይኸው ደረሰኙን ማየት ትችላለህ። ይኸው ቆላስይስ ምዕራፍ 2 ቁጥር 14 ቆላስይስ ምዕራፍ 2 እንዴት እናያለን እስቲ። ኦኬ የሚቃወመንን በትእዛዝ የተፈጸመ የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። የሕይወቴን ሙሉ ከፍለሃል። በቃ አንተ ከዚህ በኋላ ዘላለም ወራሽ ነህ። በቃ ደረሰኙን አይቻለሁ። ሰላም ነው። እናመሰግናለን ስለከፈሉ። ዳኒ ከፍሏል። እሺ ኦኬ ተከፍሏል። እሺ አመሰግናለሁ። ሁለቱንም ገጸ ባህሪ የሚጫወተው ራሱ ነው ዳኒ። በጣም ምርጥ ስራ ነው። ደስ በሚል ሁኔታ ነው ወንጌልን የሰበከልን። በቃ የዘላለም ሕይወት ተከፍሎልኝ ነው የምኖረዋል። ጌታ ኢየሱስ ክርስቶስ ከፍሎታል። ዛሬ ከያዝኳቸው ቪዲዮዎች መካከል እንግዲህ የምናነሳው አንደኛው ነብይ እዩ ጩፋ በፒኤችዲ እንደተመረቀ ተመልክተናል። አዳራሹን በሞላ ህዝብ ፊት የግራጁዌሽኑ ስነስርዓት ሲካሄድ ተመልክተናል። በጣም ብዙ ሰዎች ብዙ ሀሳብ ሰጥተውበታል። በዚህ ሀሳብ እኔ ቪዲዮ አልሰራሁኝም፣ ግን ከተሰጡ ሀሳቦችና ቪዲዮዎች መካከል ትኩረቴን የሳበኝ አንድ ቪዲዮ ነበረ እና ይሄኛው ቪዲዮ ምን እንደሚል እንስማና እንደ እግዚአብሔር ቃል እንመለከታለን። የዩ ጩፋ ማስተርስ እና ፒኤችዲ በአንድ ላይ ጠቅላላ አድርገው መመረቅ እናንተ ለማሾፍ ምናምን ነው የተጠቅማችሁ ያላችሁትና መሰረታዊ ነገሩ ነው ልናይ የሚገባው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ፣ ሁሉም ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልግ ነው። This is the kind of religion being constructed ያልሰራውን የሚበላ ያልሰራውን የሚያጭድ ስግብግብና አውሬ የሆነ ስርዓት ነው። ነገር ግን ደግሞ ስመረቅ ዝም ብዬ ሳይሆን ፒኤችዲንም አብሬ አንድ ላይ ነው የሚመረቀው። ለዚህ ደግሞ ከፍተኛ ድግስ ተዘጋጅቷልና ዓለም ይወቅልኝ፣ አገር ይወቅልኝ።
in millions ተመድቧል ለዚህ ለድግሱ። this is the new religion። እግዚአብሔር ያልሰጠህን ሞገስ፣ ራስህ በጥረት ያላገኘውን ሞገስ፣ ህግ የማይፈቅደውን ዲግሪ፣ ህግ የማይፈቅደውን PhD መሰብሰብ፣ ክብር ፍለጋ ብቻ። ነቢይ፣ እግዚአብሔር ሰው፣ ባለራእይ፣ መስራች፣ አፖስትል፣ ኦቨርሲየር ያልክ ከምረ ያ ሁሉ አልበቃ ስልህ ነው ወደ PhD ነው ወደ ማስተርስ የሄድከው። እውነት ቢሆን ኖሮ እግዚአብሔር አምኖ የሰው ልጅን እንድትመግብ ብሎ ከሾመህ ከሁሉ የሚበልጠው ማድረግ እሱ ነበር። በጣም ልደጋግመን ነገር this is the new world religion። ካውንስሉ ምን አደረገ መሰላችሁ? 4000 ሃይማኖቶችን ሰብስቦ ነው አንጥቅጦ ለዚህ አንድ ሃይማኖት ለመፍጠር የመጣው። ያ ሃይማኖት የሚመራው በአፖስትልስ ኤንድ ፕሮፌትስ። ይሄ ፕሮቴስታንት አይደለም፣ ይሄ ኢቫንጀሊካል አይደለም፣ ይሄ ፔንቴኮስታል አይደለም። ኮምፕሊትሊ ብራንድ ኒው ወርልድ ሪሊጅን። መጪው ዘመን ምን ይመስላል ካልክ፣ መጪው ዘመን እዩ ጩፋን ይመስላል። ክፋት የበዛበት፣ ሰዎች ክብራቸውን ብቻ የሚያሳዱበት፣ ለህግ የማይገዙበት፣ ፍትህ የሌለበት ስርዓት ነው ይሄ አዲሱ ሃይማኖት። የዚህ ሃይማኖት አባል ከሆንክ ግን you will prosper። ይህንን ቤዚክ አይዲያ ይዛችሁ ነው እንጂ አዲሱን ሃይማኖት መከታተል ያለባችሁት። ዝም ብላችሁ እዩ እንደዚህ ማስተርስ አጥብረብረ ፔጅ አጥብረብረ በማስተርስ ፔጅ እኮ ሌሎች የሚያጭበረብራሉ። ያሁኑ PhD እዩ ሰጠ ያለው የገሊላው አይደለም። ከገሊላው ደግሞ የበለጠ ኢንተርናሽናል ደረጃ ለነቢያትና ለፓስተሮች የሚሰጥ አለ። ሎጎስ ተብሎ ተቀምጧል። ሐዋርያ ዘላለም ጌታቸው ነው። ፖስት ደግሞ ደቡብ አፍሪካ ሄደው የሚወስዱበት ደግሞ አለ። የነጃፒ ቡድን ተዘራ ያረድ ቡድን ደግሞ አሜሪካ ፍሎሪዳ ላይ ነው ያለው። እዛ ሄደው ነው የሚወስዱት። ሃይማኖቱ ዓለም አቀፍ ሃይማኖት ነው። PhD ሲያስፈልጋቸው ቶሎ ያደርስላቸው። this is their world and we are just living in it። ከዚህ በፊት ቃለ ሕይወት ቤተክርስቲያን ሐዋርያነትንና ነብይነትን ሙሉ ለሙሉ እንደተቃወመችና በዚህ ሹመት የሚያገለግሉ ማናቸውም መድረኬ ላይ አይቆሙም፣ ምንም ደግሞ በዚህ ልሾም አልችልም ብላ ሪጀክት ያደረገችበት ምክንያት ምናልባት እንደነዚህ አይነት ነገሮች እንዳይፈጠሩ አስባ ሊሆን እንደሚችል አሁን እሱን እያስተዋልኩኝ እገኛለሁ። በእርግጥ በእነሱ ላይ እኔ ቪዲዮ አልሰራሁም። አመለካከቴም ልክ ቃለ ሕይወት እንዳቀረበችው አይደለም። ሐዋርያትም ነቢያትም አገልግሎቱ ቀጥሏል ብዬ አምናለሁ። ተቋርጧል ከሚሉት ጋር አይደለሁኝ። ምክንያቱም በኤፌሶን 4 ቁጥር 11 ላይ በተቀመጠው መሰረት እንዲሁም ደግሞ ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ ጸጋ አይጎልባችሁም ተብሎ እንደተጻፈው እንዲሁም ደግሞ የተላኩ ሰዎች እስካሉ ድረስ ነቢያቶች አሁንም በነቢይነት አገልግሎት እያገለገሉ እስከሆነ ድረስ አገልግሎቱ ተቋርጧል ብዬ እኔ አላምንም። ነገር ግን የቃለ ሕይወት ኮንሰርን አሁን ይሄ ወንድማችን ሲያነሳ ከነበረው ነገር አንጻር እንደሆነ ማሰብ ጀምሬያለሁ። እንደዛ ማሰብ ጀምሬያለሁ። በጣም ትኩረት ልንሰጠው የሚገባው ጉዳይ እግዚአብሔር መርጦ ከሆነ እግዚአብሔር በመረጣ አቅጣጫ ሰዎች ላይ ኢንቨስት ማድረግ አለብህ የሚል ሐሳብ ነው ያቀረበው። በሚሊዮን የሚቆጠር ገንዘብ የፈሰሰበት ግራጁዌሽኑ ሲቀርብ ማንን ለማሳየት ነው? እዩልኝ ለማን ነው? ክብሩ ለማን ነው? የተቀመጠበትን ወንበር፣ የተደረገውን ዝግጅት፣ የሰዎችን ሆይ ሆይታ ስንመለከት በዚህ ዘመን ምን እየተካሄደ ነው የሚለውን ትኩረት እንድንሰጠው ያደርገናል እንጂ ሰው ተምሮ መመረቅ አለበት ብዬ ነው ማምነው። የግድ መማር አለብን። ስንማር ግን የተማረ ሰው፣ ዕውቀት ወደ ውስጡ የገባ ሰው፣ በተለይ መንፈሳዊ ነገር የተማረ ሰው ዝቅ ነው የሚለው እንጂ እዩኝ ብሎ ከፍ ይላል ብዬ እኔ አላምንም። ምክንያቱም መንፈሳዊ ፍሬ ነው የሚያፈራው ያ ሰው። የመንፈስ ፍሬ ግን ተብሎ የተዘረዘሩ ነገሮችን ነው የሚያፈራው። እንደምታውቁት አንድ ዛፍ ፍሬ ሲያፈራ ዝቅ ነው የሚለው። ፍሬው በዛ ዛፍ ላይ ከመብዛቱ የተነሳ ዛፉ ዝቅ ነው የሚለው እንጂ ቀጥ ብሎ ወደ ላይ አይወጣም። እንደውም ወደ ላይ ቀጥ ብሎ የሚወጣው ዛፍ ፍሬ የሌለበት ዛፍ ነው። ስለዚህ እኔም ማምነው አንድ ሰው በመንፈሳዊ ነገር በጣም በተማረ ቁጥር እግዚአብሔርን እያወቀ ወደ ክርስቶስ እየቀረበ መንፈሳዊ ነገሩ በጣም አይኑ እየበራለት እየተገለጠለት ሲመጣ ሐዋርያው ጳውሎስ እንዳደረገው ነው የሚያደርገው። ሐዋርያው ጳውሎስ እኮ ወደ ጌታ በቀረበ ቁጥርና ባደገ ቁጥር እኔ ከኃጢአተኞች ሁሉ የማንስ ኃጢአተኛ ነኝ ብሎ ነው ራሱን የገለጠው እንጂ እኔን ይሁኝ እኔ እንዲህ ነኝ ሲል አንመለከተውም። ስለዚህ ወደ እግዚአብሔር በቀረባችሁ ቁጥር መንፈሳዊ ነገር በተማራችሁ ቁጥር እዩልኝ፣ ኑ እዩልኝ፣ እኔን ይሁኝ፣ እንደዚህ ተማርኩ፣ እንደዚህ ሆንኩኝ ሳይሆን እንደውም ዝቅ ነው የምትሉት። ሊታይ የሚገባውን ማሳየት ነው የምትጀምሩት ብዬ ነው ማስበው። ግን በጣም የተነሳው ይሄ ወንድም ያነሳው በጣም ቁልፉ ሐሳብ ምንድነው ካላችሁኝ ደግሞ ወደ ልዩ ወደ ሆነ ሃይማኖት እየመጡ ነው ያሉት። ስግብግብነትን፣ ለራሳቸው ብቻ ማግበስበስን እና ደግሞ ለራሳቸው ክብር መጨነቅን
እና ሌሎቹንም እሱ የጠቀሳቸውን ሰምታችኋል። የሚማሩባቸው ቦታዎች እንዳላቸው አሁን እዩ ጩፋ የተመረቀበትን ትምህርት ቤት ጭምር ከምን ጋር አያይዘው እንዳነሳ ተመልክተናል። እና እናንተ እሱን አጥኑት፣ በደንብ ተመልከቱት። ዶክተር ማሙሻ ያነሳውን ሐሳብ ብንመለከት ስለ ሙሴ የሰበከበትን ስብከት ተመልክቻለሁ። ከዚህ ቪዲዮ ጋር በጣም ስለሚሄድ እስቲ እሱን ላሰማችሁ። ምን ማለት ነው ወንድሞች? እኛ እንኳን ትንሽ ነገር ነው መናቅ ያቃተን። ሊስን ማይ ፍሬንድ፣ ጌታ ኢየሱስን ያዩት በሙሉ እግዚአብሔር ያዩት በሙሉ የናቁት እኛ መናቅ ያቃተንን ተራ ነገር አይደለም። ተራ ነገርማ እሺ ሰው ሁሉ ሊንቀው ይችላል። ተራ ነገር እኮ ተራ ነገር ነው። ተራ ነገር እኮ አይደለም የሚናቀው ሙሴ። የፈርዖን የልጅ እንዳይባል በእምነት እምቢ አለ። በግብፅ ከሚገኝ ብዙ ገንዘብ ይልቅ እና ተድላ ይልቅ እሺ፣ በግብፅ ከሚገኝ ብዙ ገንዘብ ይልቅ በእስራኤል የሚገኝ ትንሽዬ መጠን ያላት ገንዘብ መረጠ ቢል እሺ፣ ገንዘብ አለ። እሺ፣ ከግብፅ እንዴት ሰው መከራን ይመርጣል? ያየው ነገር እኮ አለ፣ የቀመሰውማ አለ። እግዚአብሔር ያቅመሰን እንጂ በግብፅ ካለ የልጅ ልጅነት፣ በግብፅ ካለ ሮያል ፋሚሊ፣ በግብፅ ካለ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። መከራ መቀበልን መረጠ። ያ ለምን? ብድራቱን ያየው ነገር አለ። ምራችሁ እኮ ለዚህ ነው ብድራቱን ትኩር ብሎ ተመልክቶ ነበረ። ስለ ክርስቶስ መነቀፍ የሚበልጥ ማዕረግ እንደሆነ ተመለከተ ይላል። ክርስቶስ ማይገርነስ ሰውየው የተገጠመለት መነጽር አለ። አልፎ ዙም አድርጎ ይሄ ህዝብ አሁን በመከራ ውስጥ ያለ ህዝብ ነው፣ ግን በአብርሃም አማካኝነት ኪዳን የተገባለት ህዝብ ነው። ግብፅ አለ፣ ግን የኪዳን ህዝብ አይደለም። ቤተ መንግስት አለ፣ ግን የኪዳን ህዝብ አይደለም። እነኝህን ሁሉ ተራ የሚያደርግ ኪዳን ይሄ ህዝብ አለው። ከዚህ ህዝብ እግዚአብሔር አዳኝ አመጣለሁ ብሏል፣ መሲህ አመጣለሁ ብሏል። ከዚህ ህዝብ እግዚአብሔር የዓለም መድኃኒት አመጣለሁ ብሏል። ይሄንን ህዝብ ባርኮ እግዚአብሔር ዓለምን ባርካለሁ ብሏል። ትኩር ብሎ ሲመለከት እግዚአብሔር አለ፣ ትኩር ብሎ ሲመለከት ክርስቶስ አለ፣ ትኩር ብሎ ሲመለከት ኪዳን አለ። ሲያየው በግብፅ ያለውን ነገር በሙሉ ናቀው። እግዚአብሔር የተመሰገነ ይሁን። ሰው ክርስቶስን ሲያይ ምን ይሆናል? በግብፅ ያለውን ነገር በሙሉ ይንቀዋል። ተራ የማይባሉትን ነገሮች በሙሉ ይንቃቸዋል። ያዩ ሁሉ ንቀዋል። ያዩ በሙሉ ነገሮችን እንደ ተራ ነገር አይተዋል። አቷራብን ለሙሴ እንግዲህ ቅድም ካነሳነው ነገር ጋር በደንብ ማች ስለሚያደርግ ነው ይህን ቪዲዮ ላቀርብላችሁ የቻልኩት። የክርስቶስን ነገር ነው የሚመለከቱት። መንፈሳዊ ነገር የገባቸው ሰዎች ክርስቶስን ለመግለጥ ነው የሚመለከቱት። በግብፅ ከሚገኝ ብዙ ገንዘብ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ይለናል። ዕብራውያን ጻፊ ነው ይህንን የጻፈው። ይሄ የብሉይ ኪዳን ታሪክ ቢሆንም በአዲስ ኪዳን ላይ ደግሞ ከሙሴ እንድንማር የዕብራውያን ጻፊ እንዴት እንዳቀረበው ነው ዶክተር ማሙሻ በደንብ ግልጽ አድርጎ ያስቀመጠልን እና ዙሙን ሲያጠብ ክርስቶስ ጋር አደረገዋል። ይሄ ሕዝብ የቃል ኪዳን ሕዝብ አይደለም ማለት በግብፅ የሚገኘውን ያንን ክብር ባገኘው ንጉስ ብሆን በዛ ያለውን ብዙ ገንዘብ ብጠቀም በዛ ያለውን ክብር ብጠቀም ጊዜያዊ ነው ምድራዊ ነው አለ። ስለዚህ ከክርስቶስ ህዝብ ጋር መከራ መቀበልን መረጠ ይለናል። በዚህ ዘመን ያሉ አገልጋዮች ደግሞ አሁን በተለይ ፈምሰው የምናያቸው ጎልተው ወጥተው የምናያቸው ሁሉንም በጅምላ እያነሳውላችሁ አይደለም፣ እናንተ ታውቋቸዋላችሁ። ስፔሻሊ የግል ቤተክርስቲያን የሚያስተዳድሩትን ስትመለከቱ ስም ታይትል አላቸው። ከዛ ከታይትላቸው ጋር ቀድሞ ወንድሜ ሲያነሳ እንደነበረው አይነት አካሄድ ነው የሚሄዱት። በክብራቸው አይደራደሩ። የሚኖሩት ኑሮ በጣም ሌክዠሪ ነው። ህዝቡ ግን በድህነት ይማል። በዚህ አቅጣጫ በነገራችን ላይ ዶክተር ማሙሻ ሌላም ሐሳብ ሲናገር ሰምቼዋለሁ። በቪዲዮ መጨረሻ ላይ እሱን ማጋራችሁ ይሆናል። የሚቀጥለው ቪዲዮ ስንሄድ ታዲያ ቺፕስ ቢቀበርልኝ ደስ ይለኛል ያለውን ጴንጤ እንመለከታለን። እንደውም ወንጌላዊት ጸገነት ይህንን ሰው ስታነሳ ጴንጤ ባይሆን ኖሮ ወንጌላዊ አማኝ ባይሆን ኖሮ አይ ዶንት ኬር አለች፣ ለአላነሳውም ነበረ። ነገር ግን ይሄ ሰው ወንጌላዊ አማኝ ሆኖ እና በቤተ ክርስቲያን ውስጥ ይሄ ነገር መደረግ አለበት፣ ይህንን ማቀንቀን አለባት፣ ወንጌላውያን አማኞች ውስጥ መደረግ አለበት እያለ እየተከራከረ ሰምተነዋል። እና እኔ እንደውም አንዳንድ ንግግሮቹን ስሰማ እናንተ ሀሌታ ሚዲያ ላይ የተለቀቀ ቪዲዮ ነው፣ ሙሉን ተመልከቱት። አንዴ ከመጽሐፍ ቅዱስ ሐሳብ ጋር ይቆማል፣ አንዴ ደግሞ ከኤአይ ሐሳብ ጋር ይቆማል። ትንሽ የተምታታ ነገር እመለከታለሁ። ቻይናዊት ያገባ ነው። በጣም በዚህ አቅጣጫ የተማረና ትልቅ ፖዚሽን ላይ ያለ ሰው እንደሆነ ሲናገር ሰምቻለሁ። ቀንጨብ አድርጌ እንደው ትኩረት ልናደርግ የምፈልገውን ሐሳብ ብቻ ላሰማችሁና ወደሚቀጥለው ቪዲዮ እንሄዳለን። የተሰጋበት ያለ ሶርሱ የሚቀበሉ ይመስሉታል ማይክሮቺፑን እኔ እቀበላለሁ። ኦ ማይ ጋድ ማንም ከመካከላችሁ ቢጀምር ቢደክም በየዋህድ መንፈስ ያቅ ነው። እንዴት ነው ኤአይን ማቀናት የሚቻለው? ለሰው የተጻፈውን እርሶ እኔ ወደዚህ ወደ ኤአይ ቢደክም እንዴት አድርጌ ነው ማቃናው ብሎ ድክመቱን ለመሸፈን ቴክኖ ሞባይልን ወደ ኢትዮጵያ መጣሁት እኔ ነኝ አብሬ። የኤአይ ነገር አሁን ለምሳሌ ብዙ ሰዎች መንፈስ ነው ጭምር የሚሉት
አሁን ከርሶ ደግሞ ማብራሪያ የምረዳው ኤአይ መንፈስ የሚባል ነገር የለውም። የእኛን አቅምና የሮቦቱን አቅም አንድ ላይ ተጠቅመን ስፒሪቹዋሉን ዓለም ሁላ ኮንትሮል የምናደርግበት አቅም ይሰጠናል እያሉ ነው ያሉት። ለዶክተሮች የሚያስቸግረውን ፕሪሳይስ በሆነ መልኩ ኤአይ ሮቦት መስራት ይችላል እና ወደፊት የሜዲካል ፊልድን ሞር ሮቦት ይተኳል ተብሎ ነው ኤአይ ይተኳል ተብሎ ነው ራሱ ነገር ጨርሶ ሰውን ጤነኛ የማድረግ ደረጃ ይደርሳል ማለት ነው። አዎ በደንብ አድርጎ ያክማል ኤአይ። አንተ እኮ ጭራሽ ከአዳም ያልተፈጠረውን ሰው የፈጠረውን ቴክኖሎጂ ጌታን ይቀበላል እያልከኝ ያለ። የመጀመሪያው ነገር ከእግዚአብሔር ቃል ጋር አገናኝቶ የተናገረው እንግዲህ ሰዎችን በደከሙበት አቅጣጫ ልንደግፍ እንደሚገባ በገላትያ ላይ የተጠቀሰውን ጥቅስ እሱን ተመልክቼ ነው ኤአይ ለማገዝ የገባሁት አለ። እንግዲህ ኤአይ ላይ ደግሞ በዝርዝር ሲናገር ሁለት አይነት አቀራረብ አለ። በራሱ እንዲወስን የሚደረግበት አለ እና ደግሞ ሰዎች ራሳቸው ወስነውለት ያስቀመጡት እንዳለ አንስቷል። ያው እንደምታውቁት እንግዲህ በጣም ብዙ በማህበራዊ ሚዲያ ላይ ሲጋራ እንደሰማ ነው ኤአይ ሊያጠፋው የሚመጣውን ሊያጠፋ እንደተዘጋጀ እሱን ሰምተናል። እንግዲህ የተሞላው በራሱ መወሰን እንዲችል ተደርጎ የተሞላ ከሆነ ስዊች ኦፍ ልታደርጉ ስትፈልጉ ኖ ስዊች ኦፍ መሆን አልፈልግም ሊል እንደሚችል የተለያዩ በአርቲፊሻል የተሰሩት ሮቦቶች ደግሞ ሊያጠፏቸው የመጡትን ሊያጠፉ ምላሽ ሊሰጡ የሚችሉባቸው እድሎች እንዳሏቸው እየሰማ እንገኛለን። እንግዲህ እሱ ሲያነሳ እንደነበረው እኔ በዚህ አቅጣጫ ነው እየሰራው ያለሁት እና ወንጌላውያን አማኞችም በዚህ አቅጣጫ ያለውን ሊያጠኑ ይገባል፣ ካላጠኑ እንዴት ሊከላከሉ ይችላሉ የሚል ሐሳብ ሲያነሳ ሰምተነዋል። ግን የሚጋጨው ነገር ኤአይን ራሱ በትክክል ልንጠቀምበት ይገባል የሚል ሐሳብ አለ። በተቃራኒው ደግሞ ልናስቆም የምንችለው ስለሱ ካወቅን ነው የሚል ሐሳብ ደግሞ መልሶ ያነሳል። ስለዚህ መጽሐፍ ቅዱሳችን የሚናገረው ሰዎችን ስለመርዳት ነው እንጂ አርቲፊሻል ኢንተለጀንስን ስለመርዳት አይደለም። ይህንን ከእግዚአብሔር ቃል ጋር መቀላቀሉ በጣም ልክ ያልሆነ ሐሳብ እንደሆነ እመለከታለሁ። ሌላኛው ሐሳብ ደግሞ ያው እንግዲህ ስለ ማይክሮቺፕሱ ያነሳው ነው። እኔ መቀበር አለበት ብዬ አስባለሁ፣ እኔም ደግሞ እጠብቃለሁ እንዲቀበርብኝ የሚል ሐሳብ አንስተዋል። እንግዲህ ምንድነው ታዲያ ይሄ ጉዳቱ ብለን ካነሳን እሱ ሲናገር እንደነበረው ሁለት ሰዎች ማይክሮቺፕስ የተቀበረባቸው ሰዎች አንዳቸው ለአንዳቸው ሐሳባቸውን ሳይነጋገሩ በዛ በተቀበረው ማይክሮቺፕስ አማካኝነት ሐሳብ ለሐሳብ ሊለዋወጡ ይችላሉ። ሐሳባቸውን እርስ በርሳቸው እኔ ማስበውን ሌላኛው ተመሳሳይ ማይክሮቺፕስ የተቀበረበት ሰው እኔ ማስበውን ሊያውቅ ይችላል የሚል ሐሳብ ሲናገር ሰምተነዋል። ይህንን በተመለከተ እህታችን ወንጌላዊት ጸገነት ተመሳሳይ ነገር የተደረገበት ሰው እንዴት ይንቀሳቀስ እንደነበረ አጋርታለች። እስቲ እሱን ቪዲዮ ላሰማችሁና እናንተ ሙሉውን ቪዲዮ ገብታችሁ ተመልከቱት። እንደ እግዚአብሔር ቃል ስንመለከተው በጣም ብዙ ክላሽ የሚያደርጉ ነገሮችን ሲያነሳ ተመልክቼዋለሁ። በጣም ብዙ ናቸው። እንደውም ሰዎች በጣም ፐርፌክት ስላልሆኑ ይሄኛው ፐርፌክት ስለሚሆን ያንን ፐርፌክሽን ለማግኘት ኤአይ በጣም አስፈላጊ ነው የሚል ሐሳብ ሲናገር ሰምተነዋል። አንዳችንን ሐሳብ ሌላችን ደግሞ በቀላሉ አክሰስ ማድረግ እንድንችል ይረዳል የሚል ሐሳብ ሲናገር ሰምተነዋል። ሌሎች ነገሮችም እና በጣም ክላሽ ያደርጋል። ግን እስቲ እሷ ያቀረበችውን ጥሩ ምሳሌ ይሆነናል ብዬ ስለማስብ ይህንን ቪዲዮ ላጋራችሁ። አንድ ጊዜ ቪዲዮ ሰርቼ ነበረ። ትልቅ ሐኪም ቤት ይሰራል። እዛ ሐኪም ቤት ውስጥ ህፃናት ሲወለዱ ማዋለጃ ቺፕስ ይገጠማል። ልክ ኬንያ እያደረገች እንዳለችው ብዬ ማስጠንቀቂያ ነግሬያለሁ። አጣሩ፣ ጠብቁ። ቅርብ ጊዜ ትልቅ ሐኪም ቤት ተመርቋል። አጣሩ፣ ጠብቁ፣ ተጠንቀቁ። ኢትዮጵያውያን ራሳችሁን ጠብቁ። ወደ ክርስቶስ ኢየሱስ ጉያ ግቡ። ማምለጫው ኢየሱስ ክርስቶስ ብቻ ነው። እንግዲህ ይሄ አሁን ስትናገር የምንሰማት እህታችን ወንጌላዊት ጸገነት ከዚህ በፊት ቪዲዮን እንዳለችው ተመልክቼዋለሁ። ይህንን የሰራችውን ቪዲዮና ኢትዮጵያ ውስጥ ሊሰሩ እንደተዘጋጁና በጣም ትልቅ ሆስፒታል እንደሆነ ዋናው ያ ሆስፒታል በኢትዮጵያ ውስጥ የሚሰራበት ምክንያት በህፃናት ላይ ሰዎች ሳያውቁ ማለት ነው፣ በድብቅ በሆነ ሁኔታ ማለት ነው፣ በህፃናት ላይ ማይክሮቺፕሱን ለመቅበር እንደወሰኑና እዛ የሚዋለዱ
እዛ የሚያዋልዱ ሰዎች ለማዋለድ ነው የሚገቡት። ከዛ በኋላ ልጆቹ ላይ ተቀብሮባቸው እንደሚወጡ ይሄ መረጃ ሊንክ አድርጎ የወጣው በቪዲዮ ጭምር አጋርታ ተመልክቻለሁ። ስለዚህ አሁንም እሱን እያነሳች አጣሩ፣ ጠብቁ እና ዝም ብላችሁ ሄዳችሁ ባገኛችሁበት ቦታ ልጆቻችሁን እንዳትወልዱ። የት ነው ለምንድን ነው እንደዚህ ያለው ምን አስባችሁ ነው ልጄን የወሰዳችሁት ብላችሁ ሁሉ መጠየቅ ሊኖርባችሁ ነው ማለት ነው። ከመግባታችሁም በፊት ምን አይነት ሆስፒታል ነው የሚለው ማጣራት እንዳለብን ማስጠንቀቂያ ነው እየተናገረች ያለችው። ከዛ ቀጥሎ ያለውን ሐሳብ ደግሞ እንስማው። አለበለዚያ ይሄ ሰው ቺፕስ ተገጥሞለት ጭንቅላት ውስጥ እንደ አሻንጉሊት እያዩት ነው። እንዴት ነው ስሜቱ ምንድን ነው የሚያደርገው ምናምን ይሉታል። ከዛ ጭንቅላት ውስጥ ቺፕስ ሲገጠም የተፈጥሮ አስተሳሰብ ይጠፋል። ልክ ኮምፒውተርን በማንቀሳቀሻው በማውዙ ጠቅ እያርክ ኢንፎርሜሽን እንደምታገኘው ፈጠጥ ብሎ ያይሃል። ቶሎ መልስ አይሰጥም። በኢየሱስ ስም ቪዲዮ ያይዛል። አይኑ ፈጧል። አንድ ነገር ስትነግረው ማውዙ ነው የሚሰራው። ጭንቅላት ውስጥ ያለው ማውዙ የኮምፒውተሩ ይሰራ። ከዛ ያ ነው መልስ የሚሰጥልን። በኢየሱስ የመጨረሻው ዘመን ስሙ። ከሰው ማንነት በወጣ መልኩ እየተንቀሳቀሰ ነው። አካሄዱ፣ አረማመዱ ሁሉ ተቀይሯል። አስተያየቱ ሁሉ ተቀይሯል። አእምሮ ውስጥ ከእግዚአብሔር የተቀበለውን ማሰቢያ ሳይሆን ኮምፒውተሩ እያዳመጠ ነው የሚናገረው። የእግዚአብሔርን ነገር ያዛባል ወገኖቼ። ከማንነት ውጭ ሆኗል ይህ ሰውዬ። እንደ ሰው ማሰብ የለም። አሁን አስተሳሰቡ፣ አነጋገሩ ሁሉ ጠፍቶበታል። እና የሆነ ካዚኖ ይሄ ቁማር ቤት ሄዶ ቁማር ተጫውቶ እንደዚህ አይነት የቁማሩ ቤት ባለቤት እንደዚህ አይነት ታለንት አይቻል አቅም በጣም ብዙ ብር በላ፣ በጣም ብዙ ብር አሸነፈ ነው የሚለው የቁማር ቤቱ ባለቤት። ከዛ ሰውየው ግን የቺፕስ የተገጠመለት ገንዘቡን አልፈልገውም፣ እኔ ምን ያደርግልኛል አልፈልግም አለ። እንግዲህ እሷ ያጋራችው ቪዲዮ ሙሉን የእሷ ቻናል ላይ ወንጌል ለዓለም ሁሉ ወይም ደግሞ ጸገነት ሰረዝ ሰጊ ብላችሁ ሰርች በማድረግ ቻናሉንም ሰብስክራይብ እያደረጋችሁ አገልግሎቷንም እየደገፋችሁ ደግሞ በጣም ለወንጌል የቆመች እህት ናት። እሱን እንድትመለከቱ ጋብዛችኋለሁ። እና ምንድነው እያነሳች ያለችው ይሄ ሰው ማይክሮቺፕሱ ተገጥሞለታል። ያው አካሄዱን እንደምንመለከተው ነው። በማውዝ ነው የሚያንቀሳቅሱት እና ውስጡ የተቀበረው ማይክሮቺፕስ የራሱን ማንነት እንኳን እንዳያዝ አድርጎታል ማለት ነው። ሌሎች ሰዎች ማኔጅ እንዲያደርጉት ተደርጎ ተቀምጧል ማለት ነው። ስለዚህ ይህንን ነው እንግዲህ ይሄ ወንድማችን የወንጌላውያን አማኞች መካከል ይሄ ጉዳይ በደንብ ሊታሰብበት ይገባል የሚል ሐሳብ ሲያነሳ የምንመለከተው። ነገር ግን ይሄ ከእግዚአብሔር ቃል ጋራ ኮምፕሊትሊ ነው የሚጋጨው። ሰውን እግዚአብሔር በመልኩ እንደ ምሳሌያችን በመልካችን እንፍጠር ብሎ የራሱ የሆነ ማንነት የራሱ የሆነ አስተሳሰብ እንዲኖረው አድርጎ ደግሞ እግዚአብሔርን እንዲያመልክ አድርጎ እግዚአብሔር ሰውን ፈጥሮታል። ሰውን እንደዛ ፈጥሮታል። ሲጀመር ማናችንም ፕራይቬሲያችን እንዲነካ አንፈልግም። እኔ የማስበውን ሰው ዝም ብሎ እንዲያውቅብኝ አልፈልግም። እኔ ማናችሁም የምትፈልጉ አይመስለኝም። ማይክሮቺፕሱ የተገጠመበት ሰው ግን አንደኛ በተገጠመለት ነገር እንዲያስብ ተደርጓል። ሁለተኛ ያንን ነገር ደግሞ ሐሳቡንም ጭምር ሊያቀብሉት የሚችሉበት አክሰስና እድል አላቸው ማለት ነው። ስለዚህ ነገ የራሱን ማንነት ሊያጣ ይችላል ማለት ነው። እና ሰው የፈጠረውን ማንነት እንዴት እንደዚህ ማድረግ ይገባል ብላ አስቴር በዳኔ በደንብ ስትጠይቀው ነበር እና የተምታታ ምላሽ ሲመልስ እንደነበረ በቪዲዮ አሰምቻችኋለሁ። እንግዲህ የመጨረሻው ዘመን በጣም ብዙ ነገሮችን እያሳዩናሉ። ይህንን 2 ቀን በጣም ሲዘዋወር የሰማሁትን አንድ ቪዲዮ ደግሞ ላጋራችሁ። ይህንን ቪዲዮ የተናገረው ወንድማችን ፈለገ ነው። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካ በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እንግዲህ በተለያዩ አውሮፓ ሀገሮች ውስጥ የነሱ ቤተክርስቲያን ባዶ ስለሆነ ሰዎቹ ስለወጡ እኛ እየገዛን እንገኛለን የሚል ሐሳብ አንስቷል። በመጀመሪያ ደረጃ እየተደረገ ያለውን ነገር ማውገዝ ሲገባ ወንድማችን በፍጹም ማውገዝ አልፈለገም። እንደውም ይበል የሚል የሚበረታታ አይነት ሐሳብ እንደሆነ ነው የሚናገረው። በዚህኛው መንገድ ባይሆንም ግን የተመናመኑ ስለሆነ እኛ ቤተክርስቲያኑን ያው አዳራሽ ብሎ ነው እሱ የጠራው፣ አዳራሹን መውረሳችን አይቀርም የሚል ሐሳብ ነው ሲናገር የሰማን።
አንዳንዶች ለሰነፍ እንደ ስንፍናው መልስለት የሚለውን ምሳሌ ላይ የተጠቀሰውን ቃል እያቀረቡ እንደ ስንፍናው ሲመልሱለት ተመልክቻለሁ። እኔ ግን ለሱ ያለኝ ጥያቄ በአውሮፓ ያሉ ቤተክርስቲያናት ተዘግተው ኦርቶዶክስ ቤተክርስቲያን እየገዛች ያለችውን አንድ ቦታ አንድ ቤተክርስቲያን ሊያሳይ አይችልም። ይህንን እኔ በጣም እርግጠኛ ሆኜ ማንሳት እፈልጋለሁ። አንድ ቦታ አንድ ማንሳት አይችልም። እንደውም በብዙ አውሮፓ ቤተክርስቲያናት ስንመለከት ከላይ ኦርቶዶክሶች ከታች ደግሞ የፕሮቴስታንት አማኞች ናቸው የሚያመልኩበት። ከሰዓትና ጠዋት በፈረቃ ነው የሚያመልኩበት። እንደዚህ አይነት ሽኩቻ በውጭ ሀገራት አናገኝም። ቤተክርስቲያንም ካለ የተለያዩ ካቴድራል ሲዘጋ ተመልክተናል። የተለያዩ በጣም ትልልቅ የሆኑ በወንጌላውያን አማኞችም በካቶሊክም አልፎ ተርፎ በኦርቶዶክስም ቢሆን ሲዘጉ ተመልክተናል። የተዘጉበት ምክንያት ደግሞ ስፔሻሊ ነጮቹ አበሻ የሌለባቸው ነጮች የሆኑቱ ትልልቅ ሆነው እድሜያቸው ሲያረጅ ከስር ወጣቱን መተካት ስላልቻሉ ወጣቱ በተለያየ በዘመኑ ሁኔታ ስለተያዘ ወደ ሃይማኖት ማተኮር ስላልቻለ በራሱ መንገድ እየጠፋ ስለሆነ ባዷቸውን እንደተዋቸው ተመልክተናል። ይሄ በሁሉም ቤተክርስቲያን ላይ የተከሰተ እንደሆነ ያው እንሰማለን ታሪክ። ነገር ግን እሱ እንደሚለው አንድ የፕሮቴስታንት ቸርችን አንድ ኦርቶዶክስ ገዝታ ካለ በማስረጃ ያቀርብ አንድ አያገኝም ነው የምላችሁ እኮ አንድ አያገኝም። አሁን ደግሞ በሀገራችን አማኙ እየተመናመነ ስለሆነ ያለው እኛ መግዛታችን አይቀርም መውረሳችን አይቀርም የሚል ሐሳብ ሲናገር ሰምተነዋል። ነገር ግን በቅርቡ የሰማነው ስታት የወንጌላውያን አማኞች በጠቅላላው በጅምላው ነው ይሄ ስታት የቀረበው ጴንጤ የሆኑ ፕሮቴስታንት አማኝ የሆኑ ተብሎ ቁጥራቸው ከኦርቶዶክስ ቀጥሎ በጣም በጥቂት ቁጥር አንሰው በሁለተኛ ደረጃ እንደወጣ ስታቱ ወጥቷል። እንግዲህ ይመናመናሉ፣ ይጠፋሉ፣ ከ10 ዓመት በኋላ አንድም ጴንጤያና ይጠፋሉ የሚሉ የተለያዩ ሐሳቦች እንደነበሩ እናውቃለን። ነገር ግን አሁን እንደውም የጌታን የሚቀበሉ ሰዎች ቁጥር እንደጨመሩና እየጨመሩ እንደሆነ እንመለከታለን። በዋናነት ግን ላነሳ የምፈልገው ሐሳብ ይህንን ጉዳይ የደገፈበት ሐሳብ ብዙዎችም ሰነፍ እንዲሉት ያስገደደው ሐሳቡ ግን በጣም ሊተች ይገባል። ልክ አይደለህም መባልም ይገባዋል። በጣም ብዙ ፕሮቴስታንት አማኞች የወንጌላውያን አማኞች ኦርቶዶክስ በደረሰባት ስደትና ስፔሻሊ አሩሲ ላይ በተከሰተው ነገር ቤተክርስቲያን ሲቃጠል፣ ሲፈርስባቸው፣ ሲፈናቀሉ ተመልክተው ኖ ሲሉ ነበር። ይሄ መባልም ስላለበት ለነሱ በማዘን ብቻ ሳይሆን መጽሐፍ ቅዱስም ስለሚያዝ ጭምር ይሄ ልክ አይደለም እያልን በጣም ብዙዎቻችን ሐሳቡን ስናነሳ ነበር። እሱ ግን በተቃራኒው ይህንን ነገር የሚደግፍ በሚመስል ሁኔታ ኮመንት ስር ደግሞ ገብታችሁ ስትመለከቱ በጣም ብዙ ሰዎች በደገፉበት ሁኔታ የሱን ሐሳብ ተመልክተናል። ይሄ በጣም ዲስካሬጅ ሊደረግ የሚገባ ሐሳብ ነው። በፍጹም ልክ ያልሆነ ሐሳብ እና ሌሎችም ደግሞ ሰነፍ እንዳሉት ልክ ያልሆነ መሆኑን ቦልድሊ ማንሳት ፈልጋለሁ። እንደዚህ አይነት ነገርን ማበረታታት በፍጹም አግባብ እንዳልሆነ እሱን መናገር ፈልጋለሁ። እንግዲህ በመጨረሻ ላነሳላችሁ የምፈልገው ሐሳብ የወንጌላውያን አማኞች ቁጥር እየጨመረ እየበዛ ቢሆንም ቅድም ባነሳውላችሁ መንገድ ደግሞ በጣም ብዙ የስተት ትምህርቶች ደግሞ እየገቡ እንመለከታለን። እንደ እግዚአብሔር ቃል ታዲያ ከዚህ አንጻር ማድረግ የሚገባንን ሐሳብ ማድረግ አለብን ብዬ አስባለሁ። ስለዚህ ዶክተር ማሙሻ ኮንሰርኑን አስቀምጠዋል እና ማነው አዚም ያደረገባችሁ የሚለውን የገላትያውን መልእክት በማንሳት እንደውም አስጠንቅለውብናል የሚል ሐሳብ ጭምር ሲናገር ሰምቻለሁ። እሱን ቪዲዮ ላሰማችሁና በዚሁ መልእክቴን ላጠቃል። የዘመኑ ክርስቲያኖች በጣም ብዙ ነገር ያስፈልገናል። መወቀስ፣ መገሰጽ ያስፈልገናል። ሰው እንዴት ወደ ብዙ ነገር ይሄዳል በአንድ ጊዜ? አዚም ይለዋል ጳውሎስ ገላትያ ላይ። የገላትያ የማታስተውሉ የገላትያ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዙ ማነው ያጠነቆለባችሁ የሚል አንድ ትርጉም አለ። እውነት ዲውችት እሱ ነው አይ ቲንክ ትክክለኛው ትርጉም። አይ ቲንክ ሕያው ቃል ምናምን የምትባል አንድ ትርጉም ነበር። ማን ነው ያስጠነቆለባችሁ? ጥንቆላ ካልሆነ ሰው እንዴት ባንዴ ዘወር ይላል ከክርስቶስ? እኔ ጳውሎስ ቢያገኘን ለኢትዮጵያ ቸርች መልእክቱ ይሄ ነው ብዬ ነው የማምነው። በጥቂት ዓመት ማን ነው ዲጉሽ ያደርጋችሁ? የኛ ዌስት አፍሪካ ነው እውነት። መጀመሪያ በቲቪ
በኋላ ከዚህ እየሄዱ በቀቧቸው ሰዎች እኛ እዚህ ያደረገብን እናውቀዋል። ቁሳቁስ ላይ እንድናተኩር፣ ጨርቅና ራፊ እንድንገዛ፣ ዘይት እንድናንጨረጭር ሰው እንዴት ከክርስቶስ ላይ አይኑን አንስቶ የብልቃጥ ዘይት ላይ እንዴት ባንዴ እንደዚህ እኮ ባንዴ መሆን አይቻልም። ሳምባዲ አስጠንቅሎብናል። ሰው እንዴት ጠርሙስ ያያል? ይሄ እኮ ያስጠነቆለብናል። ይሄ እኮ የሚያሰኝ ነው። ምናልባትም እኮ ሳይሰሙ መኖር ሳይሻል አይቀርም። ሰምቶ በአዚም ከመጥለቅለቅ ኢየሱስን ከቦታ ጋር፣ ኢየሱስን ከሰው ጋር፣ ኢየሱስን ከቁሳቁስ ጋር፣ ኢየሱስን ከዘይት ጋር፣ ኢየሱስን ከጨርቅ ጋር፣ ኢየሱስን ከናፕኪን ከተጠረገበት ጋር እናንተን ሳይ ነው ተስፋ ማድረገው። እዚህ ቸርች ስለመጣችሁ ሳይሆን ወጣቱን ኤቭሪ ቸርች ሳይሆን እዛ እንኳን ያሉት ዘር ኖት ሳቲስፋይድ መሄጃ ተውን። እኛን ተውን። እኔና ከኔ በላይ ያለ ነው ሳምባዲ ቢጉጭ አድርጎ ዞር እንዳትሉ። አጀንዳችን ኢየሱስ፣ ስንሰማ ደስ የሚለን ኢየሱስ፣ የምንዘምረው ኢየሱስ፣ የምናመልከው ኢየሱስ፣ ንፋሳችን ኢየሱስ። ሌላ ትምህርት የለም ብሎኝ የሚያጥብያል የለኝም፣ አይኖረኝም። አገልግሎቴ ወደ ሌላ አያድግምሽ። በመካከላችሁ ሳለው ኢየሱስ ክርስቶስ እርሱም እንደተሰቀለ ከዛ ውጪ ምንም ነገር እንዳላውቅ ቆርጬ ነበር ይላል ማለት የወደፊቱንም ያውቀዋል። ወደፊት ወደ አንዳንድ ነገሮች አድርግ ይሆናል ብሎ ያሰማሉ። ኢየሱስ ክርስቶስ ተስመር ከዚህ ውጪ ሌላ ነገር እንዳቆርጬ ነበር። የቆረጠ የጨከነ ኢየሱስ ብቻ የሚል የኃይሉ መገለጫ፣ የመዳን መገለጫ፣ የወንጌል ማዕከል የሆነው ኢየሱስን አክብረን አስከብረን እናልፋለን። አሜን። በቃ ይሄንን ነው ቅድም ያነሳውላችሁ ሐሳብ። ስለዚህ ሰዎች ሲማሩ ሲያድጉ በመንፈሳዊ ሕይወታቸው ሲበስሉ እንደ ሐዋርያው ጳውሎስ ነው የሚሆኑት። ኢየሱስን ብቻ እንዳውቅ ብሎ ሐዋርያው ጳውሎስ እንደደመደመ ሌላ ምንም ነገር ላላውቅ ቆርጬ ተነስቻለሁ ብሎ እንዳለው እንደሱ ነው የወንጌላውያን አማኞች አቋም ሊሆን የሚገባው። ስለዚህ እየሾለኩ የገቡ የስተት ትምህርቶችን ኖ ልንል ያስፈልገናል። ከሌ ተመረቀ፣ ከሌ ተማረ፣ ከሌ እንደዚህ ሆነ፣ እሱ አይደለም ዋናው ቁም ነገር። ይማር፣ መማር ያለበት ሁሉ ይማር፣ መነገድ ያለበት ይነግድ፣ መስራት ያለበት ይስራ፣ መኪና መንዳት ያለበት ይንዳ፣ ማግኘት ያለበት ያገኝ። ግን ትኩረቱ በጠቅላላ ኢየሱስ ክርስቶስ ከተሰቀለው ከኢየሱስ ክርስቶስ ውጪ ሌላ ነገር እንዳላውቅ ቆርጫለሁ አለ ጳውሎስ። መጀመሪያ ነው ቆርጦ የተነሳው። ስለዚህ ይሄ በጣም ትኩረት ልናደርግበት የሚገባ ሐሳብ ነው። እንግዲህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ አሁንም አሳስባችኋለሁ። 7000 ልንለቅ አልቻልንም። እንግዲህ እናንተ ሰብስክራይብ የምታደርጉ ከሆነ ከ7000 ቁጥሩ ከፍ እያለ ይመጣል። ምናልባት 10000 ብታስገቡት ለብዙ ሰዎች እንዲደርስ ይሆናል። ይሄ እንደ እግዚአብሔር ቃል የሆነውን ሐሳብ የምንነጋገርበት አገልግሎታችን ነው። ስለዚህ ይህንን የምታምኑበት መልእክቱን ሰምታችሁ የወደዳችሁ ሰዎች ሼር አድርጉ ለብዙ ሰዎች። ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጉ። ላይክ እያደረጋችሁ ቪዲዮ ቫይራል እንዲወጣ አድርጉ። እስካሁን ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ቢጠፋ፣ ሁሉም እንደ ዘመን ሊያልፈው በጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?